بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. የዛሬው የታሪካችን ርዕስ ንግሥት ናት። አሲያ ትባላለች። አሲያ ቢንት አልሙዘልሒም ከአራቱ የዓለማችን ምርጥ ሴቶች መካከል አንዷ ናት። የሚገርመው ከአላህ ስብሓነሁ ወተዓላ ዘንድ ይህ ክብርና ማዕረግ የተሰጣት ሴት የዚያ አቅሙንና ልኩን ሳያውቅ እኔ ታላቁ ጌታችሁ ነኝ ብሎ የለፈፈው ከሃዲ ሰውዬ ሚስት ነች። የፊርዓውን ግፍ በዝቶ በሱ ስቃይ ምክንያት በአላህ መንገድ የኖሩ አማኞች አንድ በአንድ ወደ አላህ መንገድ የተጓዙ መሆናቸውን ባየች ጊዜ እሷም እምነቷን ይፋ ለማድረግ ቆረጠች። አማኝ ሆና ከጌታዋ ጋር ለመገናኘት ቸኮለች። የሰማዕታት ቅፍለቶችን ለመቀላቀል ልቧ ሻቀለ። አምላኳ ዘንድ ለመሄድ ጓጓች። ፊርዓውንን አምዝታ ጠላችው። ፊርዓውን በአላህ ያመነችውን የልጁ ጸጉር አበጣሪ አገልጋዩን በአሰቃቂ ሁኔታ ከገደለ በኋላ ኃይልና ጉልበቱን የበለጠ ለማሳየት ብሎ ወደ ሚስቱ አሲያ ዘንድ መጣ። በዚህም ጊዜ አሲያ አልታገሰችውም፣ ጮኸችበት። ወየውልህ፣ ይህን ያህል አላህን እስከ መዳፈር ያደረሰህ ነገር ምንድን ነው አለችው። በአላህ ማመኗንም አፍረጥርጣ ነገረችው። ፊርዓውን ተቆጣ። ኃይሉንና ሰራዊቱን ተማምኖ አስፈራራት። በአላህ ትክጃለሽ፣ አለበለዚያ የቀጡ ቅጣት ነው ምቀጣሽ በማለት ዛተባት። ከዚያም የቤተ መንግሥት ጠባቂ ወታደሮችን አዘዘ። በአንድ ጣውላ ላይ ዘርግተው ፊት ለፊት አመጧት። እጆቿንና እግሮቿን በብረት ሰንሰለት ቀፈደዱት። እንዲገርፏት አዘዘና ይገርፏት ጀመረ። በስቃይ ብዛት ከገላዋ ደም መፍሰስ ያዘ። ስጋና አጥንቷ ይለያይ ጀመረ። ስቃዩ ሲበረታባትና ሞቷም ሲቃረብ ባወቀች ጊዜ ዓይኗን ወደ ሰማይ ባደረገችና وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين. ጌታዬ ሆይ አንተ ዘንድ ቤትን ገንባልኝ፣ ከፊርዓውንና ከሥራው ነፃ አውጣኝ፣ ከበዳዮችም ነፃ አውጣኝ አለች። አላሁ ስብሓነሁ ወተዓላ የጀነት ቤቷን አሳያት። እሱን በማየትም ፈገግ አለች። በዚያው ነፍሷ ከሥጋዋ ተለየች። አዎን ንግሥቷ በዚህ መልኩ እምነቷን እንደያዘችና በአቋሟ እንደጸናች ሞተች። ቤቷ ሙሉ ነበር፣ በጸጋና በድሎት የተትረፈረፈ። ነገር ግን ሁሉንም ከምንም ሳትቆጠር ዘነጋችው። መንፈሳዊ ክብርን ዓለማዊ ጥቅም አስቀደመች። ምድር ላይ ያለውን ጸጋ ሁሉ ከቁብ ሳትቆጥረው ረሳችው። የክብር ልብሷን፣ የክብር ቦታዋን፣ ዙፋኗን፣ ሽቶዋን፣ ቁምሳጥኗን፣ ውድ መዋቢያዎቿን፣ አገልጋዮቿን ሁሉ ትታ ሄደች። ከአላህ ሰዎች ጋር መቆራበትን መረጠች። በውርደት ከመኖር በክብር መሞትን መረጠች። የአላህን ውዴታ ከየትኛውም አማናዊ ጥቅም ሁሉ አስበለጠች። ዛሬ ሴት ትሆን? አዎ ዛሬማ በጀነት ድሎት ውስጥ ነች። አላህ እንደሻት ትሆናለች። በጸጋው ውስጥ ትገላበታለች። ከአላህ ቤት ምን ጎድሎ? አላህ መጨረሻችንን ያሳምር። አሚን በሉ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።